ብዙ ተቃውሞች ግን ይነሳሉ አቶ ፊሊጶስ እዚህ ላይ እስከ 3 ቤት ብቻ መሆን የለበትም ከእምነታችን አንፃር ከባህላችን አንፃር እሱም ብቻ አይደለም በጤና ላይም ችግር ያመጣልና አትሊስት እንደ መጀመሪያው እንደ ፍትሐብሔር ሕጋችን ትንሽ እስከ 7 ቤት ነው አይደለ እዛ አይፈቀድም ነበር የመጀመሪያው ፍትሐብሔር ሕግ ላይና እስከ 7 እንኳን በሄድ መቻል አለበት የሚሉ እንግዲህ ክርክሮች አሉ እዚህ ላይ ይሄ አንድ ወንድ እንግዲህ ማለት እኮ ይሄ ማለት እኔ ካጎቴ ልጅ ጋር ማለት እኮ ነው መጋባት ይችላል ይፈቅዳል ማለት ነው ሕጋችንና ይሄ ከጤናም አንፃር ከተለያዩ ከሳይንሳዊም ከሆነ ነገሮች አንፃር ከባህልም ከእምነትም አንፃር ትንሽ የሚከብድ ይመስለኛልና እዚህ ላይ ጋፕ አለ ብለው ያስቡም እስቲ የህግ ክፍተት የለም እዚህ ላይ አትፈልቁ አንደኛ በአገሪቱ ደረጃ ወጥነትም እንዳይኖር አድርጎታል የዲስክሪሚናቶሪ ህጉ ከክልል ምንም እንኳን የቤተሰብ ህግ በባህልም በሃይማኖትም ተጽዕኖ ያርፍበታል ቢባል አሁን በአማራ በትግራይ በፌደራሉ የተለያየ ነው በተሻለ መጠን በግልጽ የሚታወቅ ዝምድና ያላቸው ሰዎች እንዳይጋቡ ነው የሚመረጠው ሳይንስም በሽታም ቢሆን የመተላለፍ ድል ይኖራል ለአእምሮም ለመሳሰለው ነገር በተለይም ደግሞ ህግ አንድን ማህበረሰብ ሞራል ማክበር አለበት ሃይማኖት ማክበር አለበት ባህል ማክበር አለበት ህግ የባህል የሞራል የሃይማኖት ነጸብራቅ ነውና በማህበረሰቡ ተቀባይነት እንዲኖረው ሌሎችም ድንጋጌዎች አሁን ያለ እድሜ ጋብቻም ፈቃድም ተቀባይነት እንዲያገኙ ሌላውም ድንጋጌ አንዱን እንዲጣስ የሚያበረታታ እንዳይሆን ወጥነት እንዲኖረው የማህበረሰቡን ሞራል ሃይማኖት ባህል ያከበረ ቢሆን ይሄን ያህል ትልቁ ችግራችን እኛ ዘመዳሞች መጋባት አለመጋባት መቻላቸው አይደለም ዋናው ነገር ትኩረት የሚሰጠው በእድሜው ላይ በስምምነት ፈቃድ መስጠት ላይ ነው እንጂ የዝምድና ላይ ህጉ ሲወጣም ሲረቀቅም እጅግ አጨቃጫቂ የነበረ ነው የማንኛውን ማህበረሰብ ፍላጎት ለመጠበቅ እንደሆነ ግልጽ አይደለምና ይሄ በዚህ መልኩ መፈቀዱ በባለሙያም ዘንድ ብዙ የሚተችና የማያስማማ ነው አከራካሪ ነው እሺ ሌላው ሁኔታ ያው በጋብቻ ላይ ጋብቻ የመመስረት ሁኔታም እንግዲህ እኛ የቤተሰብ ህግ የፌደራሉም የክልልም በጋብቻ ላይ ጋብቻን ይከለክላል አንድ ወንድና አንድ ሴት ነው ጋብቻን እንዲያቋቁም የሚፈቅደው ከዚህ ውጪ በህግ ያስቀጣል ምናልባት በወንጀል ህጉም ምናልባት የተለየ ሃይማኖታቸው ባህላቸው ተጽዕኖ ፈጥሮ የሚፈቅድላቸው ከሆነ ከወንጀል ህጉ በወንጀል እንዳይቀጡ ይፈቅዳል ይላል የወንጀል ህጉ ነገር ግን እንዳጠቃላይ በመርህ ደረጃ ጋብቻ አንድ ወንድና አንድ ሴት የሚያቋቁሙት ነው ጋብቻ ነገር ግን ምናልባት በተለያየ መልኩ ወይ ወንዱ ወይ ሴቷ አታለው አንደኛውን ሁለተኛ ጋብቻ ሶስተኛ ጋብቻ ቢያቋቁሙስ ውጤት አይኖርም ወይ ለምሳሌ ካቋቋሙ የመጀመሪያው ጋብቻ ተጋቢ የሁለተኛው ጋብቻ እንዲፈርስለት መጠየቅ ይችላል እንዲፈርስ የመጠየቅ መብት አለው ምናልባት እንዲፈርስ ሲጠይቅ ያኛው ተጋቢ ደግሞ የዛኛው የመጀመሪያው ጋብቻ እንዲፈርስ ሊጠይቅ ይችላል አንዱ በአዲሱ የቤተሰብ ህግ ለውጥ ያለበት መሰረታዊ ለውጥ የታየው ለጋብቻ ማፍረስ ምንም ምክንያት አይጠየቅም እንግዲህ ነፃ መብት ነው ነፃ መሰረታዊ መብት ተደርጎ ፍቺ መሰረታዊ መብት ነው አንድ ወንድና አንድ ሴት እስከተስማሙ ድረስ ነው አብረው መኖር የሚችሉት እንደ በፊቱ ይሄ ወንድየው ብቻ ነው ካልተስማማ ሄዶ በቃ ፍቺ የሚፈጽመው እንጂ በፊት በቂ ምክንያት ከባድ ምክንያት ይባላል ይጠየቃል ከባድ ምክንያት ከሌለ በንብረት ሊያስቀጣ ይችላል ጋብቻ ፍቺ መጠየቅ እንግዲህ ፍቺ ላይ ሶስት አይነቶች አቋሞች ናቸው ባለማችን የቤተሰብ ህግጋት አንደኛው መሰረታዊ መብት ተደርጎ የሚለቀቅበት ሁኔታ አለ ሁለተኛው ደግሞ በቂ ከባድ ምክንያት ካለ ሶስተኛው ደግሞ ምንም የማይፈቀድበት በተለይ የካቶሊክ ሃይማኖት ጠበቅ የሚያደርጉ ስርዓት ያላቸው ምንም የማይፈቀድበት ሁኔታ አለና ያሁኑ የኛ ቤተሰብ ህግ ልቅ ነው ያደረገው እንግዲህ ጋብቻ ፍቺ እንዲበዛ አድርጓል የሚል ትችትም ያስነሳል ነገር ግን ደግሞ ያለ በቂ ምክንያት አትፋቱም ከተባለ አንደኛው ተጋቢ በተለይ ሴቶች የግድ ታስረው በጋብቻ እንዲኖሩ የማድረግ ውጤትም ስላለው ስለዚህ መሰረታዊ መብት ነው በፈቃድ የሚቋቋም ነው በፈቃድ ነው መኖር የሚቋቋም ያው ህገ መንግስቱ ላይ ስላለ እኩል መብት አላቸው የሚል አንቀጽ 34ም ስላለ እኩል መብት አላቸው በፈቃደኝነት እንደተመሰረተ ሁሉ ጋብቻው ዘመንም በፈቃደኝነት ነው መቀጠል ያለበት ስለዚህ ጋብቻውም ሲያበቃም በፈቃደኝነት ካልሆነ በስተቀር የግድ መቀጠል አይችልም ስለዚህ በጋብቻ ላይ ጋብቻ ሌላኛው ምክንያት ነው ሌላው በኃይል
የተደረገ ተግባር ከሆነ በማታለል የተደረገ ከሆነ በማታለል ወይም ደግሞ በስህተት በኃይል ተግባር የተደረጉ ከሆነ ጋብቻዎች ፍጹም ፈቃደኝነት ካልሆነ በዚህ መልኩ የሚደረጉ ጋብቻዎችም ሊፈርሱ ይችላሉ። ነገር ግን ቢፈርሱም ጋብቻዎቹ ውጤት አቋቁመው ከሆነ ወይ በልጅ በኩል ወይ በንብረት በኩል ውጤቱን ያው ማግኘት ይችላል። ንብረትም ከሆነ መካፈል፣ ነገር ግን የማስፈረስ ውጤት ይኖረዋል። ስለዚህ እነዚህ ናቸው እንግዲህ ምክንያት ብለን እነዚህ ምክንያት ናቸው። እንግዲህ ተወላጅነት ግንኙነት በትክክሉ አለ የለም የሚለው አጠራጣሪም እንኳን ቢሆን መኖሩ በአንድ በኩል እንትን ካለ የግድ ጋብቻ ነው። ሌላው ጋብቻ ለማቋቋም ደግሞ የመለያ ከተፋቱ በኋላ ጋብቻ ያላቸው ሰዎች የብቸኝነት መኖሪያ ጊዜ የሚላለው ደግሞ አንቀጹ ላይ በብቸኝነት ጊዜ እንኳን በፊት ሳይንሱ ባልዳበረ ጊዜ የግድ 180 ቀን ነው የሚለው በተለይ ለሴቶች ነው። ካረገዘች በኋላ 180 አርግዛ ድንገት ብትለያይ በኋላ ልጅ ሲወለድ የማን እንደሆነ ማንነት ለመለየት ይላል። ነገር ግን በልዩ እንደ መርህ የብቸኝነት ጊዜ ቢደነገግም 6 ወር በአብዛኛው ጊዜ በአሁኑ ሰዓት ግን ውጤት የለውም። ምክንያቱም እርግዝና መኖር አለመኖር በአንድ ወር መለየት ይቻላል። እርግዝና ላለመኖሩ ሰርተፍኬት መስጠት ይችላል። ከወለደች በተለያየ መልኩ ወይ ቀድሞ ባሏን የምታገባ ከሆነ እንደዛ ይላል። ብዙም እሱ ለጋብቻ ክልከላ ያው ማስረጃ ማቅረብ ስለሚቻል ማስረጃ ከሌለ ክልከላ ሊሆን ይችላል፣ እንደ ክልከላ ሊቆጠር ይችላል። ግን በቀላሉ ቢያንስ የሕክምና ምርመራ ማስረጃ ስለማቅረብ ስለሚቻል እነዚህ ናቸውና እንግዲህ የፍርድ ክልከላም ካለ እንደዚህ ማህበራዊ ግንኙነት እንዳይመሰረት የፍርድ ክልከላም ካለ እንዳንድ ሁኔታ ሊታይ ይችላል። እነዚህ እንግዲህ ጋብቻ ለመመስረት የሚያስፈልጉ ቅድመ ሁኔታዎችን አንድ 10 ነገሮችን ሕጉ በዝርዝር ደንግጎ እናገኛለን። እሺ፣ አመሰግናለሁ አቶ ፊሊጶስ። እስቲ አንድ ነገር እናንሳና ከዛ ወደ ሌላ ጥያቄ እንሄዳለን። ጋብቻ በእንደራሴ ወይም በውክልና መፈጸም ይቻላል እንዴ በእኛ ሀገር? እስቲ በመርህ ደረጃ ጋብቻ ዝም ብሎ አሁን እንደራሴ ውክልና ሲባል አንድ ሰው ብዙ መስራት ስለማይችል ከጊዜ እጥረት አንጻር ወይ ከቦታ ገደብ አንጻር በተለያዩ ምክንያቶች ቤት እንዲገዛልኝ እንዲያከራይልኝ መኪና እንዲገዛ ወይ ብድር እንዲበደር የመሳሰሉ ነገሮች በውክልና ሕግ መሰረት ራሱን የቻለ አንድ የሕግ አይነት ነው። ውክልና በውክልና ሕግ መሰረት ዋናውን ወክሎ ተወካይ ብዙ ስራዎችን አንድና ብዙ ስራዎችን እንዲሰራ የውክልና ወረቀት ይሰጠዋል። በዚህ መሰረት ጋብቻ በውክልና ሌላው ስራ ሌላው ውል መግባት በውክልና ሊካሄድ ይችላል። ጋብቻ ግን በውክልና እንዲካሄድ በመርህ ደረጃ በውክልና እንዲካሄድ አይፈቅድም። ነገር ግን ምክንያቱም ልዩ ፐርሰናል የግል ባህሪ ስላለው ማለት የግል ግንኙነት ስላለው የጋብቻ ውጤቱም ግላዊ ግንኙነት አለው ባልና ሚስቱን የሚመለከት ነው እና ነገር ግን በልዩ ሁኔታ ስርዓቱን እንዲያከናውንለት አሁን ለምሳሌ ከዚህ አሜሪካ ያለ ሰው መምጣት ያልቻለ ሰው ወይም ደግሞ ህመም ላይ ሆኖ ወይ ደግሞ እስር ላይ ሆኖ በተለያዩ ምክንያት ሌላ ክልከላ እስከሌለበት ሌሎች ሁኔታዎች እስካሟላ ድረስ ጋብቻ በውክልና እንዲከና ከባድ ምክንያት መኖሩን መምጣት የማይችል ወይ ደግሞ በህመም ምክንያት ጋብቻው ተደግሶ ለምሳሌ ሴሬሞኒውን ስርዓቱን ማካሄድ የማይችል ከሆነ ከባድ ምክንያት ሳይል ይህንን በፍትህ ሚኒስቴር ወይም በአቃቢ ሕግ ታይቶ ጉዳዩ ተመዝኖ የግድ ይፈቀዳል ማለት አለም። ነገር ግን የሚያስፈቅድ ሁኔታ ካለ ታይቶ ቅድመ ፍቃድ አግኝቶ ያን ፍቃድ አግኝቶ ጀስት ስርዓቱን ክብር መዝገብ ሹም ሄዶ ያለ መፈጸም ወይ ደግሞ በሃይማኖት ተቋም ደረጃ ደርሶ አሁን በሃይማኖት በተለይ በጣም አስቸጋሪ ነው። ምክንያቱም በኦርቶዶክስ ቢሆን ለምሳሌ ስጋው ደግሞ ተቀብለው ተክሊል አድርገው ነው ያኛው ያን ወክሎ ለማከናወን አስቸጋሪ ነው። በባህል ግን ምናልባት መፈራረም ቀላል ሊሆን ይችላል፣ መፈራረም ሊያደርግለት ይችላል። በሃይማኖት ግን የተለየ ሃይማኖት ስርዓት ንስሐ ገብተው ያንን የሚፈጽሙት ስርዓት ስላለ የሚፈጽሙት ቃለ መሃላ ስላለ ከባድ ሊሆን ይችላል። ነገር ግን በክብር መዝገብ ሹም ሄዶ ሴሬሞኒ ስለሆነ ስርዓቱን ለመፈጸም ወይ በባህላዊ እንትን ያን ውክልናውን አያይዞ እንዲፈጽምና የጋብቻ ሰርተፊኬት ምስክር ወረቀት ያገኛል። በዛ ጋብቻ ምስክር ወረቀት አማካኝነት ወደ ውጭ መሄድም ከሆነ ቪዛም ለማግኘት ውጤቱም የንብረትም ውጤት እንዲኖረው ምናልባት አስቀድሞ ልጅም ተረግዞ ከሆነ ከጋብቻ በፊት ለዛ ለልጅም ለመሳሰለው ነገር
ውጤት እንዲኖረው ሊያደርግ ይችላልና በልዩ ከባድ ምክንያት ሲያጋጥም ይቻላል። በዝርዝር አልተነገሩም ምን ከባድ ብሎ ዝም ብሎ በደፈናው ነው የተቀመጠው። ከባድ እንግዲህ እንደ ህመም አይነት ውጭ ሀገር እንደመኖር እንደመታሰር በስደት ላይ ያለ ሰው ማምጣት የማይችል ሰው አሁን የውጭ ሀገሮቹ በግልጽ አስቀምጠዋል። ከባድ የሚባሉ ምክንያቶችን አሁን እንዳለው እስር ላይ ያለ ሰው ወይም በህመም ምክንያት ሊሆን ይችላል፣ ጋር ላይ ያለ ሰው ሊሆን ይችላል፣ ውጭ ሀገር በጣም በከባድ ሁኔታ ውስጥ ያለ ሰው እንደዚህ አይነት ብለው በዝርዝር አስቀምጧልና የኛ ህግ ዝም ብሎ ጠቅላላ አድርጎ ነው እንግዲህ ከባድ መሆን ምክንያት ካልሆነ በስተቀር